ሰላም ጤና ይስጥልኝ ተመልካቾቻችን እንደምናችሁ። ይህ አስራት የጋዜጠኞች ምልከታ ፕሮግራማችን ነው። እንግዲህ ዛሬም እንደተለመደው ሁለት ጉዳዮችን አንስተን ውይይት እናደርጋለን። ለዚህ ውይይት እኔ ጋር እዚህ ስቱዲዮአችን ውስጥ የስራ ባልደረቤ አቶ ባየ ተሻገርና ጋዜጠኛ ያለው መንበር እዚህ ይገኛሉ። መጀመሪያ ሁለቱንም እዚህ ስለተገኙ ላመስግናቸው። አመሰግናለሁ በትረ። ተመልካቾቻችን እስከ ፕሮግራሙ ፍጻሜ አብራችሁን እንድትቆዩ እየጋበዝኩኝ ቀጥታ ወደ ውይይታችን አልፋለሁ። እንግዲህ እንደምታውቁት ማለት የኮሮና ቫይረስ ጉዳይ በጣም አሳሳቢ ሆኖ ቀጥሏል። በዓለማችን በፍጥነት እየተሰራጨ ነው። የተለያዩ ሀገራት ዜጎች እየተያዙባቸው እንደሆነ በተለያየ መንገድ ሪፖርቶች እየወጡ እያየን ነው። እዚህ ዩናይትድ ስቴትስ ውስጥም ትልቅ አሳሳቢ ችግር ሆኖ በህብረተሰቡ ውስጥ ፍርሃት እና ስጋት ፈጥሮ ይገኛል። ለምሳሌ በሜሪላንድ እኛ እንኳን በምንኖርበት ዲሲ፣ ቨርጂኒያ አካባቢ ሰዎች መያዛቸውን ሰምተናል እና ሰሞኑን የህብረተሰቡ መነጋገሪያም ሆኖ በተለይ ኢትዮጵያውያኖች በዚህ አካባቢ በብዛት ይኖራሉ እና የፈጠረው ስጋትና ፍርሃት አለ። እስቲ እናንተ በአጠቃላይ የኮሮና ቫይረስ ስርጭት እንዴት አያችሁት? የደቀነውንም ስጋት እንዲሁ ብታስረዱና። መልካም እንግዲህ በትረ አመሰግናለሁ። የኮሮና ቫይረስ እንዳልከው የዓለም ስጋት ሆኗል። የአንድ ሀገር ወይም የተወሰኑ ዜጎች ብቻ ወይም በተወሰነ የእድሜ ክልል ብቻ ያለ ስጋት አይደለም። ዛሬ የወጣው መረጃ እንዲሁም እንደሚያሳየው ከ27 ዓመት እድሜ እስከ 80 ዓመት እድሜ ያሉት ወገኖችን ጭምር የመያዝ እድል እንዳለው እየታዩ ነው። እንግዲህ ቀደም ብሎ የነበረው መረጃ የሚያሳየው በእድሜ የገፉ ሰዎችን ወይም በሽታን የመከላከል ወይም የመቋቋም አቅም ያላቸው ሰው ደካማ የሆኑትን ነበር የሚያጠቃ የሚለው። አሁን እንግዲህ ወደ ሌላው የህብረተሰብ ክፍልም እየመጣ እንደሆነ የሚያሳይ ነገር አለው። በአጠቃላይ እስካሁን ቫይረሱ 108,000 ዜጎችን እንደያዘ ነው የሚነገረው። አሁን ይሄን ውይይት እስከምናደርግበት ጊዜ ድረስ ያለው አዲስ መረጃ ማለት ነው። በዓለም አቀፍ ደረጃ 3800 ዜጎች ህይወታቸው አልፏል በዚህ ቫይረስ። ከነዚህ ውስጥ እንግዲህ ሁላችንም እንደምናውቀው አብዛኛው በቻይና ነው የነበረ። ቻይና አሁን በተወሰነ መልኩ የመቀነስ ነገር ቢታይም በሌሎች ሀገራት ግን አሳሳቢ ነው። ለምሳሌ ጣሊያን በአንድ ቀን ዛሬ 2 ብቻ 100 ሰው ህይወታቸው አልፏል በዚህ ቫይረስ። አጠቃላይ 463 ዜጎች በቻይና ህይወታቸው አልፏል። እኛ በመኖርባት በጣሊያን ይቀርታ እኛ በመኖርባት አሜሪካ ደግሞ ከ50ዎቹ ግዛቶች ውስጥ በ35ቱ ግዛቶች የኮሮና ቫይረስ መከሰቱን የሚያሳይ መረጃ ወጥቷል። ከዚህ ውስጥ እንግዲህ ወደ 550 ኮንፊርምድ የሆኑ ኬዞች ተገኝተዋል። 22 ዜጎች ህይወታቸው አልፏል። እንግዲህ አብዛኞቹ በርካታ ኢትዮጵያውያን ይኖርባቸዋል ተብሎ በሚታመኑት በሲያትል ከተማ ነው። እንግዲህ ዌስት ኮስት ነች ሲያትል። በርካታ ኢትዮጵያውያን በፖለቲካ ንቅናቄ የምናውቃት ናት ሲያትል ምን እንደሆነችና እዛ ነው እንግዲህ ብዙ ሞት ያለው ወደ 17 ይመስለኛል ቁጥር ከ22 አካባቢ ሲያትል አካባቢ ነው። እኛ በምንኖርበት አሁን ደግሞ በዚህ በዲሲ፣ ሜሪላንድ እና ቨርጂኒያ አካባቢም የኮሮና ቫይረስ መከሰቱን የሚያሳዩ መረጃዎች ወጥተዋል። አሳሳቢ ነገር ነው። የደቀነውም ስጋት ቀላል አይደለም። እንግዲህ በስጋት ደረጃ ስናየው ለምንድን ነው የኮሮና ቫይረስ ስጋት የሆነው የሚለውን ብናነሳ ለምሳሌ የኮሮና ቫይረስ እስካሁን መድኃኒት አለመገኘቱ መሰረታዊ ስጋት ነው። እንግዲህ የሕክምና ባለሙያዎች እስከዚህ ጊዜ ልናገኝ እንችላለን የሚሉ ተስፋዎችን እየሰጡ ነው፣ እየሞከሩ ነው ያሉት። ነገር ግን እስካሁን ባለው መረጃ የዚህ ቫይረስ መድኃኒት አልተገኘም። ሌላኛው ስጋት የሚይዘው በሽታው ወይም ቫይረሱ በቀላሉ ከሰው ወደ ሰው የሚተላለፍም በመሆኑ በነገራችን ላይ አሜሪካ ውስጥ ከተያዙት ከ550 ሰዎች ውስጥ 29ኙ ከሰው ወደ ሰው በተላለፈ ነው ቫይረሱ የተገኘባቸው። ወደ ቻይና ወይም ወደ ሌላ ሀገር ሳይጓዙ እዚሁ ሀገር ውስጥ ግን ከሰው ወደ ሰው በተላለፈ የተያዘ ነው ይላሉ ዶክተሮች። እና በቀላሉ የሚተላለፍ ቫይረስ መሆኑ ትልቅ ስጋት ፈጥሯል። ይህ ደግሞ በተለይም በአሜሪካኖች የቀን ተቀን ህይወታቸውን መሰረት ባደረገ ስራ ለሚኖሩት አሜሪካኖች እንዲሁም ደግሞ በአሜሪካ ውስጥ ለሚኖሩ ኢትዮጵያውያኖች ከፍተኛ ስጋት ነው። በተለይም በርካታ ኢትዮጵያውያኖች እንግዲህ እዚህ አሜሪካ በዝቅተኛና መካከለኛ የገቢ መጠን ላይ የሚኖሩ ወይም የምንኖር ነን። አሁን የታክሲ ድራይቨርስ አሉ፣ እዚህ የኡበር ሊፍት የሚባሉና ሌሎችም የትራንስፖርት አገልግሎት የሚሰጡ ሰዎች አሉ። የነሱን ህይወት በቀጥታ ነው ይሄ ቫይረስ አፌክት የሚያደርገው። በአንድ በኩል ስራው ላይ አክቲቪቲ ከሰሩ ቫይረሱ ወደ እነሱ ሊመጣ ወይም ሊተላለፍ ይችላል። ደንበኛ በጫንክ ቁጥር በቀላሉ ከሰው ወደ ሰው የመገናኘት እድል አለ። በሌላ በኩል ስራ አልሰራም ብለህ ብታቆም ደግሞ ህይወትህን አፌክት ያደርግብሃል።
ስለዚህ በቀጥታ በርካታ ኢትዮጵያውያኖችን ይሄ ቫይረስ አፌክት የሚያደርግ ነው። ሌላኛው በርካታ ኢትዮጵያውያኖች ይሰሩበታል ተብሎ የሚታሰበው የጤና ዘርፍ አለ። እስካሁን ባለውም እንግዲህ አሜሪካ ከሞቱት ሰዎች ውስጥ አብዛኛዎቹ በሲኒየር ሊቪንግ ይሄ እድሜያቸው ሲገፋ ሰዎች ተሰባስበው የሚኖሩበት አካባቢ የሚኖሩ ሰዎችን ነው ህመሙ ቫይረሱ እየያዛቸው ያለው። እዛ አካባቢም ደግሞ በርካታ ኢትዮጵያውያኖችም ይሰራሉ። እሱም ሌላኛው ስጋት ነው። ሶስተኛው እንደ ስጋት የሚነሳው በዚህ ቫይረስ ምክንያት ትምህርት ቤቶች ሊዘጉ ይችላሉ፣ ሌሎች የአገልግሎት ሰጪ ተቋማት ሊዘጉ ይችላሉ። ከትምህርት ቤት አንጻር ቅድም እንግዲህ በትረምስ ታነሳው ነበር። ትምህርት ቤት ቢዘጋ ለምሳሌ አብዛኛው ሚድል ኢንካም የሚኖሩ የአሜሪካ ሰው ወይም ዝቅተኛ ኑሮ የሚኖረው የአሜሪካ ነዋሪ ትምህርት ቤት ሲዘጋ ልጆቹ ቤት ይውላሉ ማለት ነው። ቤት ሲውሉ ስራ ያቆማሉ ማለት ነው። ስራ ሲያቆሙ ደግሞ የሚበሉት የላቸውም ማለት ነው። ይሄ በቀጥታ አፌክት ያደርጋቸዋል። ሌላኛው ሱፐርማርኬቶች ሰርቪስ ለህብረተሰቡ የሚያገለግሉ ነገሮች ላይኖራቸው ይችላል። እጥረት ሊከሰት ይችላል። አንድ ሱፐርማርኬት ያየሁት አንድ በጣም አስቂ ፎቶ አለ። ውሃ ለመግዛት ሄደው ውሃ የሌለበት እንግዲህ ታሽጎ ውሃ እዚህ ሀገር በጣም ርካሹ የሚባለው ነውና ወረፋ ጠብቀህም የማታገኝበት እስካሁንም የተከሰተዋልና እነዚህ ነገሮችና ሌሎችም ስጋቶች እንዳሉ ነው እንግዲህ መጥቀስ የሚቻለው። እሺ ባዬ እስቲ ያንተን ደግሞ አስተያየት እንስማ። እንግዲህ አያሌውም እንዳለው ይሄ የኮሮና ቫይረስ በጣም አስጊ ሆኗል። በጣም አስጊ በሽታ ሆኗል ቫይረሱ። በተለይ ኮቪድ-19 የሚባል በሽታው ብዙ ሰዎችን ህይወት ቀጥፏል። በተለያዩ ሀገሮች ደግሞ በህዝብ ላይ በማህበራዊ ህይወቱ ውስጥ መናጋትን እየፈጠረ ይገኛል። በተለያዩ ሀገራት ደግሞ የተለያዩ መንግስታት የተለያዩ እርምጃዎችን ይወስዳሉ። ለምሳሌ በቻይና በጣም በርካታ የሆነ ሁቤይ የመሰሉ ግዛቶች አሁንም በሰፊ ኳራንታይን ናቸው። በጣም በሚሊዮኖች የሚቆጠር ህዝብ ኳራንታይን ውስጥ ያለው አሁንም ቢሆን ማለት ነው። እንዲያውም ሰሞኑን ቻይና ውስጥ ትንሽ የመስፋፋት ፍጥነቱ የቀነሰ ይመስላል፣ የተገደበ ይመስላል። ማን ነው ከዛ ቀጥላ ጣሊያንም ቢሆን የተለያየ ነገሮች እየወሰደች ነው። ለምሳሌ በሎምባርድ የሚባለው ግዛት ሚላን አካባቢ የሰሜን ጣሊያን አካባቢ እና ሀብታም የሚባለው ግዛት ነው። ብዙ ፋብሪካዎች አሉበት ሀብታም የሚባለው ግዛት ነው። እሱም በአብዛኛው እንግዲህ ወደ 16 ሚሊዮን ህዝብ የሚሆነው አካባቢ እሱም እንዲሁ የኢመርጀንሲ ስቴት ዲክሌር ተደርጎበታል። የተሯሯጡ ናቸው የበሽታውን ስርጭት ለመግታት የተሯሯጡ ናቸው። ለምሳሌ እስራኤልም ዛሬ ወደ እስራኤል የሚገባ ማንኛውም ሰው ለ14 ቀን በለይቶ ማቆያ እንዲቆይ ወስነዋል። ቢንያሚን ኔታንያሁ እሱን አስታውቀዋል። በተለይ አሜሪካን ውስጥ በተለይ በሰፊው ዝግጅት ተደርጓል። በተለይ በዌስት ኮስት አካባቢ ትምህርት ቤቶች መዘጋት ተጀምረዋል። በነ ቴኒሲ በነ ካሊፎርኒያ አካባቢ እንዲሁ እነሱ አይነት መልዕክቶች ተላልፈዋል። በአጠቃላይ አሜሪካ ውስጥ ያየነው እንደሆነ ምንም እንኳን በ30 አካባቢ ግዛቶች ቢከሰትም አብዛኛው ስርጭቱ ወደ ዌስት ኮስት አካባቢ ያለ ነው። እዚህም እኛ በምንኖርበት በቨርጂኒያ፣ ሜሪላንድ እና ዲሲ ተመሳሳይ ነገሮች ቅድመ ዝግጅቶች የተደረጉ ነው። ትላንትና እኔ የቨርጂኒያ ፌርፋክስ ካውንቲ ዶክተሮችና የሄልዝ ቲም መግለጫ ሰጥቶ ነበረ። በደንብ እንደተዘጋጁበት ለ10 ዓመት ተዘጋጁ ነበረና ይሄኛውን መቋቋም እንደሚችሉ አስታውቀዋል። ኤፒዲሚዮሎጂስት ለማናገር ሞክሬ ነበረ። የነገሩኝ አንዳንድ ነገሮች አሉ። ለምሳሌ የመርጃ ምንጭ ሰው እንግዲህ በጣም ከፍተኛ የሆነ ፓኒክ አለ። በተለይ አሜሪካ ውስጥ አሁን በመግባቱ ምክንያት እንደሚታወቀው የዴሚቪ ኤሪያም ቅድም ማያሌው እንዳነሳው የሲያትልና ሌሎች ኢትዮጵያውያን በብዛት የሚኖሩበት ነው። በእነዚህዎች ሰዎች ይደነግጣሉ፣ ፓኒክ ያደርጋሉ እና የመሳሰሉትን ጠይቄው ነበር። ምን መደረግ አለበት፣ ምንድነው የሚመክሩት የሚለውን ነው። የመጀመሪያው የመረጃ ምንጫቸውን ተረጋገጡ የመረጃ ምንጭ ማግኘት አለባቸው። ለምሳሌ አሜሪካ ውስጥ የሚኖሩ ሰዎች ከሲዲሲ እና ከእያንዳንዱ ስቴት ሄልዝ ዲፓርትመንት እና በእነሱ ዌብሳይቶች የሚለቀቁትን መረጃዎች ብቻ እንዲከታተሉ፣ ሌሎቹን እንዳይረበሹ እሱን ነግሮኛል። ሌላ ደግሞ በጣም አደገኛ ጉዳት ሊያደርስ ይችላል ብሎኛል። ስለዚህ እንግዲህ በቅርብ የምታውቁት ሰው በቫይረሱ ሊያዝ ይችላል የሚል እና የመሳሰሉት ነገሮች ይከሰታሉ። ነገር ግን ያለውንም የሰዎች የተያዙ ሰዎች ምን ያክል ይሞታሉ? ለምሳሌ እስካሁን አይ ቲንክ ወደ 3% ያክል የተያዙ ውስጥ ነው ያለፉት። ስለዚህ ሁሉም አያልፉም። እንደሚወራው እንደሚያስደነግጠው አይደለም። በጣም ዝቅተኛ ቁጥሩ በድንገት አያስፈልግም። ግን ምናልባት ቫይረሱ ተስፋፍቶ የምናውቃቸው ሰዎች ጭምር በቫይረሱ ሊያዙ ይችላሉ
የሚል አንስቶልኛል። ከዛ ውጭ እንግዲህ ሌሎች ለምሳሌ እንደ መብራት ወይ ደግሞ ፓወር፣ ውሃ፣ ሱፐርማርኬት፣ ኢንተርኔት የመሳሰሉት ነገሮች አገልግሎቶች አይቋረጡም፣ ይቀጥላሉ፣ በከፋው ነገር ይቀጥላሉ። ነገር ግን የመንግስት መስሪያ ቤቶችም ይከፈታሉ። ምናልባት ግን አልፎ አልፎ የተለያዩ መጓተቶች ሊገጥሙ ይችላሉ፣ መቋረጦች ሊገጥሙ ይችላሉ። በመሰረታዊ ግን አይጠፉም፣ ይቀጥላሉ የሚል ምክር ሰጥቶኛል። ከዚህ ውጭ ምን መደረግ አለባቸውም እየጠየቀው ነበረ። አሁን ምን መደረግ አለበት የሚለው ያው ግልጽ ነው። የመጀመሪያው ነገር መረጋጋት ያስፈልጋል ብለዋል። መደናገጡና በተለይ ደግሞ አሁን እንደምናየው በአሜሪካ በአንዳንድ ግዛቶች ሱፐርማርኬቶች ብዙ ነገር የላቸውም። ለምሳሌ ሰዎች በተለያዩ እቃዎችን በመግዛት ይጣላሉ። ለምሳሌ ዋይፕ ማድረጊያዎች ነገሮች ላይ በጣም ችግር እንዳለ እንደዚህ ማድረጉ እንዲያውም የኤርዝ ኢፌክት የሚጨምረው እንጂ አይቀንሰውም። ማስክ ደግሞ ማስክም ጭምር የመውሰድ ሰዎች የመግዛትና እንደዚህ አይነት ነገሮች አላቸው። እሱ በተለይ ማስክ የጤና ባለሙያዎች ማስክ የሌላቸው ቢሆን በቀላሉ መቆጣጠር የማንችልበት ደረጃ ላይ እንደርሳለን እና በዚህ ደረጃ ፓኒክ ማድረግ አያስፈልግም፣ መረጋጋት ያስፈልጋል ብለውኛል። ሌላ ደግሞ ምናልባት ሰዎች የህመም ስሜት የሚሰማቸው ከሆነ ከስራ ቦታ ቀርተው ቤታቸው እንዲውሉ እርግጠኛ መሆን አለባቸው። ይሄን እንዲያደርጉ ለራሳቸውም ለሌላውም ለኮሚኒቲውም ደህንነት ጠቃሚ ነው ብሎኛል። ሌላ በተደጋጋሚ እንደሚጠቀሰው ይሄም ዶክተር ያለኔ እጅ መታጠብ በጣም ወሳኝ ነው ብሎኛል። ልምድ አለማድረግ፣ ለምሳሌ እጅን ሳይታጠቡ ፊትን የመተንፈሻ አካባቢን አለመንካት፣ እሱን ማድረግ ያስፈልጋል። እጅ ተደጋግሞ ማጠብ ያስፈልጋል ብሎኛል። ሌሎች አላስፈላጊ የሆኑ እንቅስቃሴዎች አሉ፣ የመዝናኛ ቦታዎች፣ ዘመድ ጥየቃ የመሳሰሉት እነሱን ማቋረጥ ያስፈልጋል፣ ጥንቃቄ ማድረግ አስፈላጊ ነው ብሎኛል። ከሰዎችም ውስጥ እንግዲህ በተለይ የእጅ ለእጅ መጨባበጥ እና መተቃቀፍ የመሳሰሉት ነገሮች ለጊዜው መግታት ይጠቅማል። እነዚህን ነገሮች መውሰድ እና በሰፊ ህዝብ የሚሰበሰብባቸው አካባቢዎች አለመገኘት፣ ስብሰባዎችን ውስጥ ካንስል ማድረግ አስፈላጊ ነው። እነዚህ ቅድመ ጥንቃቄዎች ካደረግን የከፋም ጉዳት ሳያደርስ መቆጣጠር እንችላለን። በየትኛው የአሜሪካ ግዛት ያሉ ኢትዮጵያውያን ደግሞ ዶክተሮቻቸውን ማማከር ያስፈልጋቸዋል። ቅድም እንዳልኩት የሲዲሲ እና የስቴቱን ሄልዝ ኢንፎርሜሽን መከታተል ያስፈልጋቸዋል። ይሄን ካደረግን በቀላሉ መቆጣጠር የሚቻል ነገር ነው፣ የሚያስደነግጥ አይደለም የሚል ነገር አንስተውልኛል። እነዚህ ምክሮች ለግሰዋል። በአጠቃላይ እንግዲህ አሜሪካ ያለው ነገር ይሄን ይመስላል። ነገር ግን ኢትዮጵያ የሚኖሩት አሜሪካ ብቻ አይደለም። በተለያየ በተለይ አሁን ለምሳሌ ጣሊያን በርካታ ኢትዮጵያውያን ይገኛሉ። በአውሮፓ በደቡብ ኮሪያም እንዲሁ አሉ። ተመሳሳይ ነገሮችን የሚመለከተውን አካል መረጃ እያገኙ ጥንቃቄ እንዲወስዱ በዚህ አጋጣሚ መልዕክት ማስተላለፍ ያስፈልጋል። ወደ እኛ ሀገር ሲመጣ እስካሁን እንግዲህ ቫይረሱ ኢትዮጵያ ውስጥ መግባቱ አልተረጋገጠም። ኢትዮጵያም ሳይሆን በርካታ የአፍሪካ ሀገሮችም እንዲሁ ስርጭቱን ያየነው ዝቅተኛ ነው። የተወሰኑ የሰሜን አፍሪካ ሀገሮች መገኘቱ አልፎ ሴኔጋል ቢሆን የውጭ ዜጋ ቢሆን ሴኔጋል ውስጥ አንድ አልፎ መገኘቱ፣ ናይጄሪያም እንዲሁ። ነገር ግን ስፕሬድ አላደረገም ገና። ይሄ ማለት ግን አያደርግም ማለት አይደለም። መጠንቀቅ ያስፈልጋል። በእርግጥ የኢትዮጵያ መንግስትም ጥንቃቄ እያደረገ ነው ብለን እናምናለን፣ ያደርጋልም። በእርግጥ ቻይና የሚያደርገውን በረራ እስካሁን ያቆማል መሰለኝም። እንግዲህ ከዚህ በውጭ ባለው ግን ጥንቃቄ ያስፈልጋል። ምናልባት የኔ ግምት ምንድን ነው፣ ኢትዮጵያ እንደሚታወቀው የተጠናከረ የሄልዝ ኬር ሲስተም የለንም። የጤና አጠባበቅ ስርዓታችን ዝቅተኛ ነው። በተለይ ደግሞ በአብዛኛው በተለይ ደጋሚ ሃይላንድ ኢትዮጵያ በጣም እርጥበታማ ነው። ለላንድም እርጥበታማ ነው። የሚመጣው ክረምት ነው። ከዛ አንጻር ትንሽ አስፈሪ ነገር አለው። ቢመጣ በምግብ ራሱን ባልቻለ አካል ላይ በደንብ ዌል ኒውትሪሽን ባይሆን ሶሳይቲ ውስጥ የከፋ ጉዳት ሊያደርስ ይችላል። ከሆዱ መጠንቀቅ ያስፈልጋል። በተለይ በዓለም አቀፍ በረራዎች የምትላለፈውን እና እንዲሁም ደግሞ ምናልባት ማሬንም ባይሆንም በዛ መንገድ የሚመጣም ካለ ለመከላከል ቅድመ ዝግጅት ማድረግ አሁንም ያስፈልጋል። በዚህ ቅድሚያ ወስዶ ሊሰራ የሚገባው መንግስት ነው። ይሄን ወስዶ ሊሰራ ይገባል። ይሄን ካደረግን እና ቅድመ ዝግጅት ካደረግን እንግዲህ ምናልባት ከዛም ጊዜ ድረስ በዘርፉ ያሉ ተመራማሪዎች እና ሳይንቲስቶች ምናልባት ቫክሲን እና ብሎ መድኃኒት ያገኙለታል የሚል ተስፋ አለኝ። እስካሁን ያለው ሁኔታ ይሄን ይመስላል። በትር አመሰግናለሁ ባይ።
አያሌው የሚጨምረው ነገር ካለ 1 ደቂቃ ልስጥህ። አይ ብዙ የምጨምረው ነገር የለኝም። ምናልባት መጨረሻ ላይ ስላነሳው የኢትዮጵያ መንግስት ላይ ጠንከር ያለ አስተያየት መስጠት ሳይኖርብን አይቀርም። ምክንያቱም ከብዙ ሰዎች እንደሰበሰብነውና እንዳየነው የኢትዮጵያ መንግስት የኮሮና ቫይረስን በተመለከተ እያደረገው ያለው ቅድመ መከላከል ላይ ደካማ ነው የሚል አስተያየቶች እየተቀበለ ነው። በተለይም የአየር መንገድ መውጫና መግቢያው አካባቢ ላይ እየተሰሩ ያሉ የእንትኖች ጠንካራ አይደሉም የሚል ትችቶች አሉ። ከዛ በተጨማሪ አይ ቲንክ የሀገሪቱም የሄልዝ ሚኒስትርም ያላት አይመስለኝም። እንደ አይነት ሲሪየስ የሆነ ችግር በሚመጣበት ጊዜ አንዳንድ ተቋማት ልዩ ትኩረት የሚያስፈልጋቸው ተቋማት ናቸውና የጤና ሚኒስትር መሾምም አንደኛው የኢሚዲየት ሊሆን ይችላል። ከዛ ባለፈ በከፍተኛ አመራሩ ሊመራ የሚችል ቲም ማዋቀርም የሚያስፈልግ ይመስለኛል ካልተሳሳትኩ። እስካሁን እንግዲህ ምናልባት እኔ መረጃ ከሌለ በስተቀር አላየው። ምናልባት ካለ ጥሩ ነው። ካልሆነ ግን ለምሳሌ እና አሜሪካ በምክትል ፕሬዝዳንታቸው የሚመራ ቲም ነው ያቋቋሙት። ይሄ የሚበረታታ ነው። በእኛም ሀገር በተለይ እንደኛ ሀገር ላለ ደካማና ድሃ ሀገር በሽታው ደግሞ የሚያጠቃው የመከላከል በሽታን የመቋቋም አቅም ላላቸው ደካማ ለሆኑ ስለሆነ በተለይ ለህፃናት ለኛ ሀገር ድሃ ሊሆን ስለሚችል ቅድመ መከላከሉ ላይ መሰራቱ የተሻለ ነው የሚል አስተያየት ለመጨመር ነው። አመሰግናለሁ። ግን ከዚህ ከኢትዮጵያ መንግስት ጋር በተያያዘ እንግዲህ አሁንም ቢሆን ማለት ነው የውጭ ሀገር ዜጎች ወደ ኢትዮጵያ እየገቡ ነው። እንግዲህ ቻይና በጣም ችግሩ በስፋት ይታይባታል የምትባል አገር ሁሉ ኢትዮጵያ ውስጥ ዜጎቿን እንደ ልብ የምታወጣና የምታገባበት ሁኔታ ነው ያለና እዛ ላይ ማለት ነው መንግስት የተወሰነ መንገድ ቁጥጥር ማድረግ ነበረበት፣ ግን ማድረግ አልቻለም እየተባለ እየሰማን ነው። እንደውም የተነሱ ጥያቄዎችን መሰረት አድርጋ የጤና ሚኒስቴር ዴኤታዋ በትዊተር ገጿ ላይ አንዴ የጻፈችውን ጽሁፍ ላስታውሳችሁ እችላለሁ። እና እሷ ምንድን ያለች እዛ አካባቢ የሚመጡ ሰዎች ለ14 ቀን ያህል እንግዲህ እንደምታውቁት ብዙ ሀገራት ሰዎችን በተወሰነ መጠለያ ጣቢያ ውስጥ ወይም አካባቢ ብቻ ለ1 14 ቀን ቁጭ አድርጓቸዋል እና በሽታውም ካለባቸው ይለያል። በዛ ወቅት ጤነኛ መሆናቸውን አረጋግጠው ነው ወደ ውጭ የሚያስወጧቸው እና ስትመክር እቤታችሁ ለአንድ ለ14 ቀን ቆዩ፣ መንግስት በስልክ ክትትል ያደርጋል አይነት ነገር ነው ያለች። እና መንግስት ምን ያህል ችግሩን ተረድቶታል፣ ምን አይነት ዝግጅት እያደረገ ነው፣ ችግሩ ቢከሰትስ ይህን ችግር ሊቋቋም የሚችል ወይም ደግሞ ለችግሩ መፍትሄ የሚሆን ነገር ሊያመጣ የሚችል ሲስተም ወይም ደግሞ የሆነ አደረጃጀት ፈጥሮ እየተንቀሳቀሰ ነው ወይ የሚለው አሁንም ቢሆን የብዙዎቻችን ስጋት ነው። ይሁንና ባያልከውን ነገር እኔ እጋራለሁ። ሀገራችን ውስጥ ከገባ ይሄ በሽታ በጣም አደገኛ የሆነ ውጤት ነው የሚኖረው። ምክንያቱም እንግዲህ እናውቀዋለን ኢትዮጵያ ውስጥ ሰዎች እንዴት እንደሚኖሩ። ከተሞቻችን በተለይ ትልቅ ከተሞች በጣም ሰዎች ተፋፍነው የሚኖሩባቸው፣ ንጽህናቸውን መጠበቅ በደንብ ያልቻሉ፣ ከዛ ውጭ ህብረተሰቡም የጤና አገልግሎት የማያገኙበት ሁኔታ ነው ያለ። ቅድም እንደጠቀስከው ዜጎች የተመጣጠነ ምግብ የማያገኙበት በርካታ ችግሮችን ልናነሳ እንችላለን እና ይህ ሁኔታ ባለበት ሀገር ውስጥ እንዲህ አይነት በጣም ዴድሊ የሆነ ቫይረስ መግባቱ ውጤቱ አስከፊ ሊሆን ይችላል እና በመንግስት ደረጃ ስልጣን ላይ የተቀመጡ ሰዎች ይህን ነገር ሊያስቡበት ይገባል። አንዱ የመንግስት ኃላፊነት የዜጎችን ደህንነት ማስጠበቅ ነው ሲባል ከበሽታም ሊሆን ይችላል እና በዛ ደረጃ ቢታይ ጥሩ ነው ብዬ አስባለሁ። ይሄን እስቲ እዚህ ጋር እንዝጋና ወደ ሁለተኛው አጀንዳችን እንሄድ። እንግዲህ እንደምታውቁት ምርጫ እየቀረበ ነውና ከምርጫ ጋር በተያያዘ የሚዲያዎች ሚና ምን መሆን አለበት የሚሉ ውይይቶች እንግዲህ አልፎ አልፎ ለማየት ችያለሁኝና እስቲ እኛም ዛሬ እንነጋገርበት። በእናንተ እይታ የሚዲያ ተቋማት ሚና በምርጫ ወቅት ምንድን ነው መሆን ያለበት? ምን መምሰል ነው ያለበት ብላችሁ ነው የምታስቡት? አያሌው እስቲ ባንተ ልጀምር። መልካም። እንግዲህ በአንድ ሀገር ውስጥ በተለይም ምርጫ በሚመጣበት ሰዓት ሚዲያዎች ከፍተኛ ኃላፊነት አለባቸው። ሚናቸውም በጣም ከሁሉም አካላት በተለየ ምናልባትም ከመንግስትም በላይ በሚያስብል ሁኔታ ሚዲያዎች ከፍተኛ ኃላፊነት አለባቸው። ምክንያቱም በምርጫ ጊዜ የሚያገለግሉት ከመንግስት በተጨማሪ መንግስትን የሚገዳደርን ኃይል ጭምር ስለሆነ ማለት ነው።
አተሴም ታይም ደግሞ ሌላ ኃላፊነትም አለባቸው። በዚህ ሁለት ኃይሎች መንግስትን የሚቃወም ኃይል በሚያደርጉት ፉክክርና ፍትኪያ ውስጥ በመካከል የዜጎችን ደህንነት የማስጠበቅ ኃላፊነት የመንግስትም ቢሆን ዋና ኃላፊነቱ በእነዚህ በሁለቱ ፍጭት ውስጥ ግን ዜጎች ላይ ምንም አይነት ችግር እንዳይፈጠር ሚዲያዎች ራሳቸውን ድርሻ ይጫወታሉ እና በእንደዚህ አይነት ጊዜ ውስጥ ሚዲያዎች ከፍተኛ ኃላፊነት አለባቸው። ሚዲያ እንግዲህ በባህሪው ሙያው የሚለው አራተኛ መንግስት ነው የሚባለው ከዚህ ከህግ አውጪው ከህግ አስፈጻሚውና ከህግ አርቃቂው በተጨማሪ አራተኛ መንግስት ነውና ከፍተኛ የሆነ ኃላፊነት አለበት። የተቃዋሚውም የደጋፊውም ድምጽ ናቸው። የመራጩም የማይመርጠውም ህዝብ አውትሌት ነው የሚያገለግሉ ናቸው። ስለዚህ በርካታ ነገሮች በሚዲያዎች ይተላለፋሉ። ኃላፊነታቸውም ብዙ ነው ብሎ ማሰብ ይቻላል። በዚህ ሂደት ውስጥ አንዱ ሚና መሆን አለበት ብዬ ማምነው እኔ ሙያውም የሚያስገድደው ተጋላጭነቱን አደጋን መቀነስ ሚኒማይዚንግ ዘ ሃርም የሚባለው የአንድ ሚዲያ ትልቁ ኃላፊነት ነው የሚሆነውና ስለዚህ በኃላፊነት ደረጃ ከወሰድነው ሚዲያዎች አደጋን የመቀነስ ኃላፊነት አለባቸው። በተመሳሳይ ደግሞ ሁሉንም እኩል የማገልገል ወይም ደግሞ ሁሉንም በኩል አይን የማየት ኃላፊነት ይኖርባቸዋል። በተለይ የህዝብ ሚዲያና የመንግስት ሚዲያ ብለን ልንከፍላቸው የምንችልበት እድል አለ። የመንግስት ሚዲያ ከተወሰነ ጊዜ ምናልባት የህዝብም የመንግስትም የሁሉም ሆኖ ሊቀጥል ይችላል። ግን ባለው የፖለቲካ ልምድ ስታየው ባለም አቀፍም ጭምር ነው በነገራችን ላይ ወደሆነ አካል ማዘንበላቸው አይቀርም። ስልጣን ላይ ላለው አካል እዚህም እነ ሲኤንኤን እነ ፎክስ ብናያቸው እነ ቢቢሲ ኢቭን እና አልጀዚራ ብናያቸው የራሳቸው የሆነ ኢንትረስት አላቸው። ስለዚህ የኛንም ሀገር ሚዲያዎች ብናያቸው በተለይ የመንግስት ሚዲያዎች ወደ መጨረሻው ለሚያስተዳድራቸው አካል የማዘንበል እንትን ሊኖራቸው ይችላል። ስለዚህ አሁን ላይ በተለይም በዚህ በፖለቲካ ውስጥ የሚንቀሳቀሱ አካላት አሁን ጀምረው ሊያስቡት የሚገባ ነገር አለ። እነዚህ የመንግስት ሚዲያዎች ወደ መጨረሻው አካባቢ የኛን ድምጽ ላይሆኑ የሚችሉበት እድል አለ። ስለዚህ ምርጫው ሊደርስ ሲል ለተቃዋሚ ወገን ድምጽ ሊሆኑ የሚችሉ ሚዲያዎች እነማን ናቸው፣ በምንስ መልኩ ነው የምናስቀጥላቸው የሚል የሂሳብ ስሌትን ሰርቶ የመቀጠል ነገር ሊያስፈልግ ይችላል። በስም ያነሳን ማየት የምንችልበት እድል ይኖራል። በነገራችን ላይ ለምሳሌ የኢትዮጵያ ቴሌቪዥን ብታየው ለፓርቲዎች የሚሰጠው ደቂቃ ከፋፍሎ ነው። በኢትዮጵያ ውስጥ እንግዲህ ወደ 100 በላይ ፓርቲዎች አሉ። ፓርቲዎች ደቂቃ የሚከፋፈሉት እንግዲህ መስፈርት ሊኖረው ይችላል። ስቲል ግን 100 ፓርቲ ደቂቃ ይደርሰዋል ማለት ነው። በዚህ ሂደት ውስጥ ብታየው እንደው እኩል እንኳን አገልግል ቢል አንዳንዶቹ ፓርቲዎች በጣም ብዙ ሀሳብ ያላቸው ሀገር ሊለውጡ የሚችሉ ድምጽ አልባ ሆኖ ታፍነው የመቅረት እድላቸው ሰፊ ነው። ከህዝቡም ሳይደርሱ ሊቀሩ ይችላሉ። ስለዚህ ማን አድቫንቴጅ ያገኛል ማለት ነው? በአጋጣሚ ከህዝቡ ጋር አብሮ የቆየው ወይም ህዝቡ የሚያውቀው ኃይል ሚዲያ እንኳን ባያገኝ ባለው ሲስተም ተጠቅሞ አድቫንቴጅ ሊወስድ ይችላል። ስለዚህ ሌሎቹ አካላት ከአሁኑ ጊዜ ጀምረው ምን አይነት ስትራቴጂ ብንከተል ነው ህዝቡ ውስጥ ልናሸንፍና ልንደርስ የምንችለው የሚል ሐሳቤን ይዘው መቀጠል አለባቸው። በዚህ ውስጥ አሁን ላይ ሚዲያ ያላቸው አካላት የሚመስሉ አሉ። አሁን ጀምረው ለምሳሌ ኦፌኮን ብታየው ኦኤምኤን ክሊርሊ የነሱ ፓርቲ ነው የነሱ ሚዲያ ነው እስከ ማለት የምትደርስበት አለ። ከበፊትም ጀምሮ ከልምዳቸው ስታየው ማለት ነው። ሌሎችም እንዲሁ ሚዲያ ያላቸው አሉ። ግንቦት ሰባት እና ኢሳት ሚዲያዎቻቸው የነበሩበት ጊዜ አለ። አሁን ላይ እንዴት ናቸው ህዝቡ የሚገመግመው ሆኖ ማለት ነው። ወደኛ ሚዲያ መምጣት ሊኖርብህ ይችላል። ለምሳሌ የአስራት ሚዲያ አንዱ ከሚዲያዎች ውስጥ የሚመደብ ነው። በህዝብ ድጋፍ የሚተዳደር ሚዲያ ከህዝብ በሚመነጭ ገንዘብ ብቻ የሚቀጥል ሚዲያ ነው። እንደ ኃላፊነት ደግሞ ይሄ ሚዲያ ለአማራ ህዝብ መብት የሚታገሉትን አካላት ሁሉ የማገልገል ኃላፊነትና ግዴታ አለበት። ስለዚህ ሚዲያዎች ያለባቸው ኃላፊነት በጣም በርካታ ነው። ተቃዋሚም ደጋፊ ወገንም የሚባሉትም ደግሞ ሚዲያዎችን እንዴት ሃንድል ማድረግ አለብን፣ በመልኩ አፕሮች ማድረግ አለብን የሚለውን ሂሳብ ስሌት ቀድሞ መስራት አለባቸው የሚል ሐሳብ ያለኝ። በጣም ጥሩ አመሰግናለሁ አያሌው። ባዬ እስቲ እዚህ ላይ ያንተን ሐሳብ እንስማ። እንግዲህ ከምርጫ ጋር ተያያዘ ሚዲያዎች የማይተካ ሚና ያላቸው እንደምታውቁት ሚዲያ አንደኛ መረጃ ያቀብላል፣ የህዝብ ድምጽ ነው። ሁለተኛ ደግሞ እንደ ኦምቡድስመን ሰዎች ወደ በምርጫ ተያያዘ ፓርቲዎች በተለይ ቅሬታ ሲኖራቸው ያቀርባሉ። ሶስተኛው ደግሞ የቼክ ኤንድ ባላንስ ስራ ይሰራል።
በትክክል ነው ወይ የምርጫው ሂደት የተከናወነ ያለው፣ ችግሮች አሉበት ወይ፣ ተደራዳሪዎቻቸው ሀሳቡን በትክክል እየገለጹ ነው ወይ የሚለውን እሱን ያደርጋል። ስለዚህ እነዚህን 3 መሰረታዊ ነገሮች ያደርጋል። እነዚህ 3 መሰረታዊ ነገሮች የሚሰራው ደግሞ በ3 ጊዜ ነው። የመጀመሪያው በቅድመ ምርጫ ነው። ምርጫ ከመካሄዱ አስቀድሞ ፓርቲዎች የምርጫ ቅስቀሳ ውድድር ያደርጋሉ። በዛ ጊዜ ሀሳባቸው ከህዝብ ዘንድ እንዲቀርብ ፖሊሲዎቻቸው፣ ስትራቴጂዎቻቸው በሙሉ ግልጽ ሆነው ቀርበው ህብረተሰቡ ደግሞ አንዱን ፓርቲ ከሌላው ፓርቲ መለየት እንዲችል በማድረግ የቅድመ ፓርቲ እንቅስቃሴውን በሚገባ ይወጣሉ ማለት ነው። ይሄ እንግዲህ ምርጫን ተከትሎ የሚመጣው ቀውስ እንደ ቅድመ መከላከያ አይነት ነገር ነው። በዚህ በደንብ ከተደራጁ ህዝቡ በደንብ በምርጫ ቅስቀሳ ውስጥ ግልጽና ተገቢ ሆነ ሰዓት ካገኙ ፓርቲዎች ህዝቡ የትኛው እንደሚመርጥ ቀላል ይሆናል። ብዙ ችግር ላይኖር ይችላል። ሁለተኛ በምርጫ ወቅት ነው። እንደሚታወቀው የኔም ስጋት አለኝ። ምናልባት ምርጫዎች ኢትዮጵያ ውስጥ በምርጫ ወቅት የሚካሄዱ ከምርጫ በኋላ የሚመጣው ነገሮች የሚበክሉ ነገሮች አሉ። እንዴት ነው የሚዘግቡት ሚዲያዎች? የምርጫ ጣቢያዎች ያሉትን የምርጫ አስፈጻሚዎች ሁኔታ፣ የምርጫዎች ሁኔታ፣ የኮረጆች አያያዝ ሁኔታ፣ የቆጠራ ሁኔታ፣ የቆጠራ ሪፖርቲንግ ሁኔታ፣ እነዚህ በሙሉ በምርጫ ወቅት የሚከናወኑ ነገሮች ናቸው። ሚዲያዎች ናቸው ይሄን ለህዝብ የሚያቀርቡት። በሀገሪቱ ውስጥ በሚኖሩ የምርጫ ጣቢያዎች በሙሉ ተዘዋወሩ የአስመራጩን ሁኔታ፣ የህዝቡን ሁኔታ፣ የሰልፉን ሁኔታ እንግዲህ ብዙ አይነት ህዝቡን ወደ ግጭት የሚጥሉ እውነት የሆኑ ማሉ እውነት ያልሆኑ ነገሮች ይወራሉ። ለምሳሌ መብራት አብቀው አጥፍተዋል የሚባል ነገር ይመጣል። ለምሳሌ የሚመጣው በክረምት ነው የሚካሄደው፣ ወንዝ ስለሞላ መራጮች አልመረጡም ይባላል። ብዙ ነገሮች ሊመጡ ይችላሉ። በምርጫ ወቅት ያለውን ነገር ለህዝቡ መስታወቱ ነው የሚያቀርቡት ማን ነው? ሚዲያዎች ናቸው። ከዛ በኋላ እኔ በጣም እጅጉ የሚያስፈራኝ ነገር አለ። ኢትዮጵያ የምርጫ ታሪኳ የገፋ የሚባል አይደለም፣ ገና ጀማሪ ነን። ጀማሪው የምርጫ ታሪካችን ደግሞ በአንድ ፓርቲ የ100% አሸናፊነት ውስጥ ያለበት ሳይታፈር ማለት ነው። ከዛ ውጭ ኮረጆ የሚዘቀዘቅበትና መጥፎ የሆኑ ነገሮች ያሉበት ነው እና ድህረ ምርጫ 97 ብናስታውስ በድህረ ምርጫ 97 ወቅት በርካታ ግለሰቦች በአዲስ አበባ ብቻ እንኳን ራሱ መንግስት ባመነው 197 አካባቢ ግለሰቦች በጥይት ሞተዋል። በዛ ምክንያት ማለት ነው። በየጊዜው እንደዛ ይፈጠራል። የድህረ ምርጫ አሁንም ቢሆን አሁን በተለይ በፖለቲካ ፓርቲዎችና በዚህ በብሔሮች መካከል ህዝብ ልለው አልችልም፣ በብሔር አቀንቃኞች መካከል ከፍተኛ የሆነ ፍሪክሽን አለ፣ ከፍተኛ የሆነ ፍጥጫ አለ። ይሄ ምናልባት የእርስ በርስ ርቂት የሚያስገባ ነገር እንዳይኖረው ሚዲያ በድህረ ምርጫ ከምርጫ በኋላ የሚኖረው ሚና በአግባቡ ሊወጣ ይገባል። በአጠቃላይ በምርጫ ስርዓት ውስጥ ጤናማ ፌር የሆነ ምርጫ እንዲኖር ከተፈለገ ሚዲያ የማይተካ ሚናውን ሊጫወት ይገባል። በአጠቃላይ በዚህ ምርጫ ውስጥ ነው በእነዚህ 3 ጊዜዎች ውስጥ ምናልባት እነዚህ 3 ጊዜዎች በጊዜ ያየናቸው እንደሆነ አሁን እንግዲህ ከመጋቢት ከጥቅምት መጨረሻ አካባቢ ባለው ጊዜ ውስጥ ማለት ነው በ3 ሰሌዳዎች በቅድመ ምርጫ በምርጫና በድህረ ምርጫ ወቅት ሚዲያዎች ሚናቸውን ትክክል ሊወጡ ይገባል ነው። ይሄን ካልኩ በኋላ ግን አያሌውም እንዳለው የኢትዮጵያ ውስጥ ያሉት ሚዲያዎች 2 ጎራ ያሉ ናቸው። 3ም ልንላቸው እንችላለን በነገር ላይ። የመጀመሪያው ጎራ በመንግስት በጀት የሚንቀሳቀሱ ምናልባት የመንግስት በጀት ከህዝብ የሚገኝ ግብር የሚገኝ ገንዘብ ቢሆንም ግን ለመንግስት ሹመኞች ለፖለቲካ ፓርቲዎች ናቸው ተዘዋዋሪ ለእነሱ የሚታዘዙ የመንግስት ጣቢያዎች አሉ። እንደነ ኢቢሲ ያሉ ወደዚህ ከመጣው እነ አማራ መገናኛ ብዙሃን እነ ዋልታም የመሳሰሉት በዛ ውስጥ የሚታዘዙ ናቸው። በአንድ ካታጎሪ ውስጥ የምንመድባቸው ናቸው። ከዚህ አልፈው ደግሞ ለተወሰኑ የፖለቲካ ፓርቲዎችና እንዲሁም ለተወሰኑ ነገሮች ጥብቅና የሚቆሙ ደግሞ ፓርቲዎች አሉ። በሶስተኛ ደግሞ እንዲሁ የግለሰብ ሚዲያዎች የግል ሚዲያዎች ደግሞ አሉ። ይሄን ስንል በሶስቱ ማለት ነው። በቴሌቪዥንም በህትመት ሚዲያም በድምጽና በምስል ሚዲያም ማለት ነው። ስለዚህ እነዚህ የሚናቸው ሚዲያም የተለያየ ነው። በመንግስት ሚዲያዎች ውስጥ ገለልተኝነትን እንጠብቃለን። እስካሁን ያልነበረ ነው። ነገር ግን አሁንም ጤናማ ምርጫ ይካሄድ ካልን ሚዲያዎች ሚናቸውን ገለልተኛ በሆነ መንገድ
ማስፈጸም አለባቸው። እንዳሁኑ እጅ የመጠምዘዝ የማስገደድና መንግስታዊ ገቨርንመንት ፕሮሰሱን ተጠቅሞ ለራስ አድቫንቴጅ የመውሰዱን ነገር መቆም ይጠበቅበታል። ይሄ የማይቆም ከሆነ መጨረሻው ዴድሊ የሆነ አስቸጋሪ ነገር ይፈጠራል ነው። ከዚህ ውጭ እንግዲህ ገለልተኛ ነኝ ብለው የሚንቀሳቀሱ አሉ። እነሱም የእውነት ገለልተኛ ሆነው ትራንስፓረንት ባለው መልኩ ድርጅቶች፣ ፓርቲዎች የሚመረጡት በሚያቀርቡት ሀሳብ በሚያቀርቡት የፖሊሲ ሀሳብ ምናልባት 5-6 ናቸው ነው ብዬ የምገምታቸው ጠንካራ ፖሊሲዎች ወይ ደግሞ ህዝብ የሚፈተንባቸው ብዬ የማቀርባቸው። አንደኛ የፖለቲካ ሪዮታቸው ነው። ሁለተኛ የልማት ፖሊሲያቸው ነው። በርካታ የኢትዮጵያ ህዝብ በድህነት ውስጥ ያለ ነው። ለምሳሌ አማራን ወስደን እንደሆነ በጣም በርካታው እንዲያውም ከሀገሪቱ ውስጥ ደግሞ በልዩነት የድህነት አለንቋ ውስጥ እንዲገባ የሆነ ህዝብ ነው። ስለዚህ እያንዳንዱ የአማራ ህዝብ ጥቅምና ክብር አስከብራሉ የሚል ድርጅት የሚያመጣ ፖሊሲ በዛ መልክ የሚታይ መሆን አለበት። በምን መልክ ያወጣኛል ይሄን በግልጽ መታየት አለበት። ሌላው የውጭ ጉዳይ ነው። ለምሳሌ የውጭ ጉዳይ በተለይ አሁን እንዳጋጣሚ ነው ኢትዮጵያ የውጭ ጉዳይ ፖሊሲዋ እየታመሰ ይገኛል። ሰሞኑን እንኳን ከአባይ ጋር አያይዘን ብናገኘው ግልጽ የሆነ የዲፕሎማሲ በላይነት ተወስዶብናል። ስለዚህ እያንዳንዱ ፓርቲ በዚህ ሊመዘን ይገባል። ሌላው የትምህርት ፖሊሲያችን ራሱ ሪቫይዝ መደረግ ያለበት ነው እና የመሳሰሉት ነገሮች አሉ። ሌሎች 3-4 ነገሮች ለምሳሌ የንግድ ፖሊሲው ከኢኮኖሚ ፖሊሲው ጋር የሚያያዝ ነው፣ ከሪዮቱ ጋር የሚያያዝ ነው። እነዚህ የመሳሰሉት ነገሮች በግልጽ ለህዝቡ አቅርበው እኔ ከእንትና እሻላለሁ የሚል ህዝቡ በትክክል አስበው የሚመርጥበት ነገር ማድረግ አለባቸው። ሚዲያዎች ደግሞ ይሄንን ተከትለው የመንግስት ሚዲያዎችም ለመንግስት የግሎችም ደግሞ በሚዲያ ኤቲክስ መሰረት መስራት ያስፈልጋል። ይሄን የምለው ምንድን ነው? አጠቃላይ ስዕሉን ካየ ነው በድህረ ምርጫ የሚኖረው ሁኔታ አስቀድመን መወሰን ካልቻለን፣ አስቀድመን ሰላማዊ እንዲሆን ማድረግ ካልቻለን፣ አስቀድመን ሰላማዊ የስልጣን ሽግግር እንዲመጣ ካልቻለን፣ አስቀድመን በሱ ላይ መስራት ካልቻለን የሚኖረው የእርስ በርስ ትልቅ ነው የሚኖረው የፓወር ስትራግል ነው። ኦልሬዲ ተጀምሯል። ያለ ነገር አይደለም። ኢትዮጵያ ውስጥ 107 የፖለቲካ ፓርቲዎች አሉት። that means 107 ጠቅላይ ሚኒስትር መሆን የሚፈልጉ ሰዎች አሉ ማለት ነው ኢትዮጵያ ውስጥ። ባጭሩ እንደዛ ነው። በ107 ውስጥ በምክትል ጠቅላይ ሚኒስትርነት በውጭ ጉዳይ ሚኒስትር የሚወዳጁ ሰዎች አሉ ማለት ነው። ከፍተኛ የሆነ የስልጣን የመያዝ ጥም ያላቸውም አሉ። በግልጽ ለህዝቡ እኩልነትን፣ ሰላምን፣ ፍትህን ለማስፈን የሚንቀሳቀሱ እንዳሉ ሁሉ ይሄንን አብረን ማየት ያስፈልገናል። ከዚህ አንፃር ሚዲያ የማይተካ ሚና አለው። ሚናውን ደግሞ ካሁኑ በሚገባው መጠንና ትኩረት ሊጫወት ይገባል የሚል ሀሳብ አለኝ። አመሰግናለሁ ባዬ። አያሌው የመንግስት ሚዲያዎችን በተመለከተ ያነሳው ሀሳብ አለ እና እዛ ላይ ሀሳብ መጨመር ፈልጋለሁ። እንግዲህ እንደምታውቁት ኢትዮጵያ ውስጥ ለበርካታ ዓመታት የመንግስት ሚዲያዎች በሀገር ውስጥ ባለው የመረጃ ፍሰት ውስጥ ቁልፍ ሚና ሲጫወቱ ነበር። ያም የሆነው ምንድነው? ስርዓቱ ሌላ አማራጭ የሆኑ ሚዲያዎች ሌላ ድምጽ እንዳይፈጠር በተግባር ብቻ ሳይሆን ፖሊሲ እና ህግን ተጠቅሞ ክልከላ ያደርግ ነበር። በዛ ውስጥ ሊንቀሳቀሱ የሚሞክሩትን አካላት በማሰር የተለያዩ ግፍና በደል በመፈጸም የህብረተሰቡ ድምጽ እንዳይሰማ ሲያደርግ ነበር። እንግዲህ ዶክተር አብይ ወደ ስልጣን ከመጡ በኋላ ያየናቸው አንዳንድ ነገሮች አሉ፣ ለውጦች። ለምሳሌ አሁን አስራት አለ። ከዛ ውጪ በውጭ ሀገር ሲንቀሳቀሱ የነበሩት የብሮድካስት ሚዲያዎች ወደ ሀገር ቤት ገብተዋል። ተዘግቶ የነበሩ ጋዜጣዎችም ወደ ስራ የተመለሱበት ሁኔታ ነው ያለ። ይሁንና አሁንም ቢሆን የአጠቃላይ የሚዲያዎችን እንቅስቃሴ ካያችሁት መንግስት አሁንም ቢሆን በኢትዮጵያ ውስጥ ትልልቅ የሚባሉትን የሚዲያ ተቋማት በበላይነት የሚቆጣጠርበት ሁኔታ ነው ያለና ይህ በሆነበት ሁኔታ የተለያዩ የፖለቲካ ፓርቲዎች እንዴት ነው ራሳቸውን የሚያስተዋውቁት? ፕሮግራማቸውን ለህብረተሰቡ አቅርበው እነሱ ከሌላው የተሻሉ መሆናቸውን በማሳየት ሊመረጡ የሚችሉት የሚለው አሁንም ቢሆን ጥያቄ ያስነሳል። እንግዲህ ብዙ የፖለቲካ ፓርቲዎች በዚች በጣም አጭር ማለት በተሰጠቻቸው ጊዜ ዊንዶ ውስጥ ፕሮግራማቸው ማስተዋወቅ አለባቸው። የሀገር ውስጥ የምርጫ ቅስቀሳ አጭር ጊዜ ውስጥ መካሄድ አለበት የሚል አሰራር ነው ያለና በዛች ጊዜ ውስጥ ያላቸውን ሐሳብና ፍላጎት ፕሮግራም አስተዋውቀው ለምርጫ ሊዘጋጁ ይችላሉ የሚለው ለኔ አስጊ ነው። ምክንያቱም አንደኛ የመንግስት ሚዲያዎች ማለት የራሳቸው እቅድና ፕሮግራሞች አሏቸው። በዛ ላይ
ምርጫ እንደ ተጨማሪ አንድ ስራ ነው የሚይዙትና በምን ያህል ያካትቱታል ያስተናግዷቸዋል የሚለው ለኔ ትልቅ ጥያቄ ነው። ከዛ ውጭ ፍላጎቱ ሳላቸው ወይ አሁንስ ቢሆን የመንግስት ሚዲያዎች በመንግስት አካላት በመንግስት ማኒፑሌት አልተደረጉም ወይ? መንግስት ለፖለቲካ ፓርቲዎች ለሌሎች የተወዳዳሪ ተፎካካሪ አካላት ድምጽ እንዲሆኑ ይፈልጋሉ የሚለው እሱ በኔ በኩል አንዱ ስጋቴ ነው። ለዛም ነው እኔ አሁንም ቢሆን ለተቃዋሚ ፓርቲዎች አማራጭ ድምጽ ያስፈልጋቸዋል ብዬ አምናለሁ። አስራትን ጨምሮ ሌሎች የሚዲያ ተቋማት ይሄን ክፍተት በመሙላት ቁልፍ የሆነ ሚና መጫወት ይችላሉ ብዬ አምናለሁ። ሰሞኑን ዝም ብዬ የሚዲያ ኢትዮጵያ ውስጥ ያሉትን ሚዲያዎች ማለት ነው ለመቃኘት ስሞክር ነበርና አንድ ያየሁት ነገር ምንድነው እንግዲህ መጽሔቶች፣ ጋዜጦች ይታተማሉ እዛች ሀገር ውስጥ። አሁንም ቢሆን በርካታውን ኢትዮጵያ ህብረተሰብ በማግኘት በኩል ከብሮድካስት ሚዲያ የተሻለ አቅም የለም። አዲስ አበባ ፕሪንት የሚደረጉት ጋዜጦችና መጽሔቶችን ብታዩ በቁጥር በጣም ትንሽ ናቸው። 2000 1000 3000 እንደው ጠቅለን እንኳን ቁጥራቸውን ብናይ ምናልባት ከ50 እና 60 ሺህ አይበልጡም። እና ይህ በሆነበት ሁኔታ እነዚህን የፕሪንት ሚዲያዎች ተጠቅሞ ህብረተሰቡን አድረስ ማድረግ ትንሽ አስቸጋሪ ነው። ስለዚህ ተስፋ የሚደረገው አሁን በዋነኝነት ብሮድካስት ሚዲያው ላይ ነው እና እዛ አካባቢ ያሉት የሚዲያ ተቋማት ምርጫውን እንደ አንድ ትልቅ ስራ በመቁጠር ተዘጋጅተው ወደ ምርጫው መግባት አለባቸው ብዬ አምናለሁኝ። እንግዲህ ቅድም ባየም ያለው ያነሳችሁት ነገር አለ። ይሄ ምርጫ ከዚህ በፊት ከተደረጉት ምርጫዎች ብዙ ለየት የሚያደርጉት ነገሮች አሉት። እኔም ልክ እንደ ሌሎች ኢትዮጵያውያን በስጋት ነው እየተከታተልኩት ያለሁት። የሀገራችን ፖለቲካ ያያችሁት ነው። በጣም ጽንፍ የያዙ ሀሳቦች የሚቀነቀኑበት ብዙም መደማመጥ ሳይሆን ማለት ነው ሰዎች ፍላጎቶቻቸውን ብቻ የሚያንጸባርቁበት የፖለቲካ ምህዳር ነው ያለና በእንዲህ አይነት ወቅት ውስጥ ራሳቸውን ዲሲፕሊን ያላደረጉ መርህን ያልተከተሉ የሚዲያ ተቋማት ካሉ ውጤቱ አደገኛ ይሆናል። በጣም ያላሰብነውን ውጤት በሀገራችን ውስጥ ሊያስከትሉ ትርምስ ሊፈጠር ዜጎች ችግር ውስጥ ሊገቡ ይችላሉና የሚዲያ ተቋማት ሚናቸውን በደንብ እንደገና አይተው ቢችሉ ቁጭ ብለው ቢዘጋጁበት። በሌላው ሀገር ምርጫ ሲደርስ የሚዲያ ተቋማት ቁጭ ብለው የምርጫ ቅስቀሳውን የሚያስተዳድሩበት፣ ምርጫውን የሚታዘቡበት፣ የሚከታተሉበት፣ ድህረ ምርጫውን የሚያስተናግዱበት የራሳቸው ሰነዶች ሁሉ ያዘጋጃሉ እና የኛም ሚዲያዎች በእንዲህ አይነት በጣም ታሪካዊ በሆነ ወቅት ምናልባት ሀገራችንን ወዳልተፈለገ አቅጣጫ ሊወስድ በሚችል ወቅት ቁጭ ብለው እንደ ሚዲያ ተቋም ጋዜጠኞች እንደምታውቁት መርሆች አሏቸው። የሚዲያ ተቋማት መርሆች አሏቸው፣ ኢንተርናሽናል ስታንዳርድ ናቸው። እነዛን መሰረት ባደረገ መልኩ ህዝባቸውንና ሀገራቸውን በሚጠቅም መንገድ ራሳቸውን አዘጋጅተው ወደ ምርጫ ቢገቡ ጥሩ ነው ብዬ አስባለሁኝ። ይሄንን ካልኩኝ ወደ ሁለተኛው ጥያቄ ልሂድ። ከዚህ ጋር በተያያዘ አያሌው ቅድም የአስራትን ጉዳይ አንስተ ነበር። እንግዲህ ከምርጫው ጋር በተያያዘ የአስራት ሚና ምንድነው መሆን ያለበት? እንግዲህ አስራት የተቋቋመለትን ዓላማ እናውቃለን። ከዛ አንፃር የአማራን ህዝብ ጥያቄዎች አጀንዳ አድርገው የያዙ የፖለቲካ ፓርቲዎችን ፕሮግራሞቻቸውን እንዲያስተዋውቁ ከማድረግ ህብረተሰቡን ነገ ከነገ ወዲያ ምን አይነት ፖሊሲዎችና ስትራቴጂዎች ይዘው ሊመጡ እንደፈለጉ እንዳቀዱ የሚወያዩበትን መድረክ ከመፍጠር አንፃር ምን አይነት ሚናዎች ነው ያለው? እስቲ በዚህ ላይ እንወያይ። መልካም፣ አመሰግናለሁ በትረ። እንግዲህ አስራት የአማራ ህዝብ ከወለዳቸው ተቋማት ውስጥ አንዱና ትልቁ ነው። ላለፉት ተከታታይ ዓመታት የአማራ ህዝብ የራሱ የሆኑ ተቋማትን አልገነባም። ሌሎቹ የትግራይ፣ የኦሮሚያና ሌሎችም የራሳቸውን ተቋማት ሲገነቡ የኛ እንደ አማራ በተለያዩ ምክንያቶች የራሳችን የምንላቸው ተቋማት የሉንም። እንግዲህ ባለፉት 5 ዓመታት በዋናነት በተደረገ ከፍተኛ የሆነ ተጋድሎ የህወሓትን የበላይነት የሚያንጸባርቅ መንግስት ከመንበረ ስልጣኑ ከማስወረድ ባለፈ ለራሱ ለአማራ ህዝብ ሊጠቅሙ የሚችሉ ተቋማትን በመገንባት ረገድ ከሰራናቸው ስራዎች ውስጥ
አንድ ውጤታማ ተደርጎ የሚወሰደው የአስራትን ማቋቋም ነው። ከዛ ቀጥሎ ሌሎች በአማራ ስም የሚንቀሳቀሱ ፓርቲዎችን እንደ አብንና ሌሎችንም የማቋቋምና የአማራ ባንክን የማቋቋም እንዲሁም ሌሎች ተቋማት ወደፊት የሚመጡትን የማቋቋም ተግባር የአማራ ህዝብ ትግል ከወለዳቸውና ስኬታማ ተብለው ከሚጠቀሱ ተቋማት ውስጥ አንዱ ነው። ዋና ሚናቸውና ዓላማቸውም የሚሆነው በተለይ አስራት ለአማራ ህዝብ ለታፈነው ህዝብ ድምፅ መሆን እንዲሁም ደግሞ የአማራ ህዝብ ጥያቄዎች ተብለው የተለዩ ጥያቄዎች የሚንሸራሸሩበት ሜዳ ወይም መደላደል ሆኖ አገልገል ነው። የህገ መንግስት ጥያቄ የአማራ ህዝብ ጥያቄ በርካታ ናቸው። የማንነትና የወሰን የኢኮኖሚ ጥያቄ፣ የፖለቲካ የስልጣን ውክልና ጥያቄ እና ሌሎችም ጥያቄዎች አሉ በአማራ ጥያቄ ውስጥ። እነዚህ ጥያቄዎች በተገቢው መንገድ እንዲስተናገዱ ወይም እነዚህን ጥያቄዎች የሚያስተናግድ አካል እንዲመጣ ምቹ ሁኔታን መፍጠር ነው የሚዲያ ዋና ሚናው። የአስራት ሚና ይሄ ነው። ይሄ ከሆነ በምርጫው ላይ ሊኖረው የሚችለው ሚና ምንድን ነው የሚለውን ካየን አሁን ባለው ሁኔታ የአማራን ህዝብ ጥያቄ ሳይሸራረፍ እና በተገቢው መልኩ የሚወክሉ አካላት ድምፅ ሆኖ ሊያገለግል የሚችል ሚዲያ ምናልባትም ብቸኛ ሚዲያ ማለት የሚያስችለው አስራት ነው። በዚህ ሰዓት የአማራን ህዝብ ጥያቄዎች ይዘው የሚመጡ አካላት ሪሊ ጥያቄያቸውን ይዘው መጥተዋል ወይ ብሎ ፈትሾ የአማራን ህዝብ ጥያቄ በተገቢው ያስተናግዳሉ ወይ ብሎ ፈትሾ እነዛ አካላት የአማራን ህዝብ ጥያቄ ይዘው እስከ መጨረሻው እንዲቀጥሉ ካልሆነ ደግሞ እንዲያስተካክሉ የመተራረሚያም የመማማሪያ መድረክ ለህዝብም መስታወት ነው ሊያገለግል የሚችል ሚዲያ ነው። እስካሁን ባለው ሁኔታ በነገራችን ላይ ስለማንገመግምና በህዝቡ ዘንድ ምን ሰራል ብለን ስለማንሄድ ነው እንጂ በጣም በርካታ ስራዎችን የሰራ ሚዲያ ነው። በዚህ ረገድ የአማራ ህዝብ ሊመሰገን የሚገባ ነው ይህን ሚዲያ በማቆሙ። በዚህም ውስጥ ሚናቸውን የተጫወቱ ሰዎችን በዚህ አጋጣሚ ለማመስገን እወዳለሁ። ስለዚህ የኛ ሚዲያ ሚናው መሆን ያለበት የመጪው ምርጫ ከቅድመ ምርጫ እስከ ድህረ ምርጫ ምርጫው እና በምርጫው የሚሳተፉ አካላት በመጀመሪያ የአማራን ህዝብ ጥያቄ ባንጸባረቀ መልኩ እየተጓዙ ነው ወይ የሚለውን የፎሎ አፕ ስራ እየሰራ የአማራ ህዝብ በዓላማቸው በያዙት አጀንዳ ተፎካካሪዎችን እንዲመርጥ የማድረግ አውቋቸው አምኗቸው ይሄ ነው ዓላማቸው ብሎ በስመዝና ወይም ደግሞ በስማ በለው ሳይሆን በሚዲያ የተናገሩትን መርምሮ አይቶ ለአማራ ህዝብ ይቆማሉ የሚላቸውን አካላት እንዲመርጥ ድምፅ መሆን ነው። ሌላኛው ሚናው በሀገር ደረጃ የራሳችን ድርሻ አለን። እንደ አማራ ሀገር ከመመስረት አልፎ ሀገር እስከ ማስቀጠል ድረስ የራሳችን ሚና አለን። ስለዚህ ሀገር በመፍረስ ሂደት ውስጥ የሚመጣ አካል ካለ በዛ ውስጥ አስራት ድርሻ እንዳይኖረው ማድረግ ነው። በየትኛውም አጋጣሚ ሀገር የማፍረስ ተልእኮ ያላቸው አካላት ጋር ሳይድ አናደርግም። ሀገር የማፍረስ ተልእኮ ያላቸው ብቻ ሳይሆን ያ ተልእኮ ያላቸው ሰዎችን መታገል አንዱ ሚናችን ነው የሚሆነው። በዋናነት ዓላማ አድርገንም ይዘነው እየተጓዝን ያለ ነው። እስካሁን በህዝብ ውስጥ የብሔር ግጭትን የሀገር አፍራሽነት ሚናን ይዘው ሊመጡ የሚችሉ አካላት ላይ ድምፅ ያለመሆን ወይም ደግሞ የዛ ተባባሪ ባለመሆን ነው አንዱ ሚናችን ልንወጣ የሚገባው። ሌላኛው ወደዛ ሊገፉ የሚችሉ ነገሮች ቢከሰቱ ከዛ ችግር የምንወጣበትን መንገድ የማሳየት ሚና ይኖርናል። ኦፍ ኮርስ አሁንም እየሰራ ነው ያለ ነው። በተለይም አሁን ያለንበት ሁኔታ በጣም አስጊ ወቅት ላይ ነው ያለ ነው። የብሔር ተኝነት ወይም የብሔር ፖለቲካው ክላይማክስ ፖይንቱ ላይ ነው ያለው። የፖለቲካ ፓርቲዎች ሀሳብ በሀሳብ መቀራረብ የማይችልበት ማዶና ማዶ ሆኖ ጫፍና ጫፍ ሆኖ የሚታገሉበት ሁኔታ ላይ ነው ያለው። በዚህ ውስጥ አስራት እነዚህ ጫፎች ወጥተው ህዝብ ላይ ተጽዕኖ እንዳይደርሱና አደጋ እንዳያደርሱ የራሱን ሚና መጫወት አለበት። በዋናነት ግን የአማራን ህዝብ ጥያቄ አንግበው የሚንቀሳቀሱ አካላት ዋና ሜዳቸው ዋና የመናገሪያ ማይካቸው ሆኖ የሚያገለግል ሚዲያ ነው የሚሆነው። የአማራን ህዝብ አጀንዳ ይዘው የሚመጡ አካላትም የሚፈተኑበት የሚሞገቱበትም ሆኖ ነው የሚቀጥል የሚሆነው ወደፊት። በነገራችን ላይ እስካሁን እንደመጣንበት ላንቀጥል እንችላለን። ምክንያቱም አሁን ምርጫ ነው የሚመጣው። ምርጫ ሲመጣ ዝም ብለው የሚናገሩትን ሁሉ እየተናገሩ እንዲያልፉ አይደለም የምታደርገው። ቻሌንጅ መደራረግ ሊመጣ ነው። እንደ ክርክር ልናዘጋጅ እንችላለን ወደፊት። ስለዚህ የአማራን ህዝብ በተገቢው ሁኔታ የሚወክሉ አካላት እነማን ናቸው ብለን እንድንቀጥል ያደርጋል። ከዛ ባለፈ የህዝብ ሚዲያ እንደመሆኑ መጠን በህዝብ ውስጥ ያሉ ፓርቲዎችም ለአማራ ህዝብ ሪሊ የሚሰሩ ከሆነ የሚሰሩበትን እንዲያሳዩ እድል ፈጥረን የምንቀጥል ነው የሚሆነው። በጥቅሉ ግን ስናየው የአስራት ሚና በኢትዮጵያ በመጪው ምርጫ በሚካሄደው ምርጫ ውስጥ
ምናልባትም ከአንድ ወገን በተቃራኒ ባለው ወገን ውስጥ ነምበር 1 ሆኖ የመታገያ ሜዳ ሆኖ የሚቀጥል ሚዲያ ነው ብዬ መናገር እችላለሁ በድፍረት ማለት ነው። ከመንግስት ሚዲያዎች ጎን የመንግስት ሚዲያዎች በአንድ በኩል ብታሰልፋቸው በሌላ መልኩ በኩል ይሰለፋሉ ብዬ ከማምናቸው ሚዲያዎች ውስጥ የመሪነት ሚናን ይዞ ሚዛናዊ እውነተኛና ለህዝብ ሊጠቅሙ የሚችሉ ሐሳቦች የሚንሸራሸሩበት ሚዲያ ሆኖ ይቀጥላል ብዬ ደረቴን ነፍቼ መናገር እችላለሁ። ያለ ማድረግ ምን ማድረግ አለብን የሚለው ወደፊት እመጣበታለሁ። እጅግ ነው የማመሰግነው አያሌው። ባይስቲ ያንተን ሀሳብ እንስማ። ማለት ምርጫ እየቀረበ ነው እንግዲህ በዚህ ውስጥ የአስራት ሚና በምርጫው ውስጥ ምንድነው የሚሆነው የሚለውን እስቲ ጥሩ እንግዲህ የአስራት ሚና ቀደም ተጋግመን እንዳልነው አንድ ጤናማ ሚዲያ ሊጫወተው የሚገባውን ግን አይጫወታል። አስራት ይጫወታል። እኔ አሁን ነገሮች ለከፉ ነው እንጂ የመንግስት ሚዲያ በቀኝ የእንትን ሚዲያ በግራ በዚህ የምናደርገው ሚዲያ በሙሉ ሊጫወተው የሚገባው ነገር የነበረው አንድ ነው። ቅድም እንዳልኩት ነው። በጣም ብዙ የፖለቲካ ድርጅቶች አሉ። አሁን ወደ 107 አይ ቲንክ ጨምረውም ቀንሰውም ሊሆን ይችላል። ግን ትንሽ ቁጥራቸው በርከት ያለ ሚዲያዎች አሉ። እነዚህ ሚዲያዎች ፕሮግራሞቻቸውን ፖሊሲዎቻቸውን ማስተዋወቅ አለባቸው ለህዝብ። እንዳለመታደሉ ነው የኛ ሀገር የምርጫ ክርክር የሚባለው የሚካሄደው 4 ወር ባልሞላ ጊዜ ውስጥ ነው። ምልህ ሰለጠኑ በምላቸው ሀገሮች እስከ 2 ዓመት ድረስ እስከ 1 ዓመት ከ6 ወር ድረስ የምርጫ ክርክር ይካሄዳል። በዚህ ውስጥ ሚዲያዎች ከፍተኛ ሚና ይጫወታሉ። ለምሳሌ እዚህ ሀገር በሲኒ አሜሪካ ብናይ አሁን የአሜሪካን የዲሞክራቶቹን ክርክር የሚያደርጉት እነዚህ ናቸው። በራሳቸው ነው የሚያመጧቸው። መድረኮች ያዘጋጃሉ፣ ተወዳዳሪዎችን ያመጣሉ፣ ፖል ያደርጋሉ፣ ተወዳዳሪዎችን ያመጣሉ፣ ያከራክራሉ። የሚያከራክሯቸው በጤና ጉዳይ፣ በትምህርት ጉዳይ፣ በውጭ ግንኙነት ጉዳይ በመሳሰሉ ፖሊሲዎች ጉዳይ ነው። ያንተ ፖሊሲ ምንድነው? ከዛ መስሻል በምንድነው በሚል ነው የሚያከራክሯቸው። እንዲህ አይነት እኛም ሀገር በዛ ላይ ደግሞ እንግዲህ የኛ ሀገር የህዝብ ሁኔታ ማስተዋል ያለብን ይመስለኛል። በርካታው የኛ ማህበረሰብ የመረጃ አቅርቦቱ ዝቅተኛ ነው ከዚህ ሀገር ጋር ሲነጻጸር፣ የትምህርት ዝግጅቱ ዝቅተኛ ነው ከዚህ ሀገር ጋር ሲነጻጸር። ይሄን ሁሉ ግን ተሸክመን ግን ደግሞ እኛ በአጭር ጊዜ ውስጥ ነው ውሳኔ እንዲወስን ህዝባችን የምንፈርድበት። ይሄን ስታየው ምን ያክል የኢትዮጵያ አጠቃላይ የኢትዮጵያ የፖለቲካ ከምርጫ አንፃር ምን ያክል ወደኋላ ያቀረና ኢንፋንት መሆኑን እናስተውላለን። ቀድሞ መጀመር የነበረበትን አሁን እንኳን መጀመር አልቻልንም። አስራት ይሄ እንዲህ አይነት ነገሮችን እንዲህ አይነት ክስተቶችን መሙላት ይጠበቅበታል። ይሞላል ብዬ አስባለሁ። እስካሁን የነበረው ለምሳሌ የራሱን የአማራው አካባቢ ለአማራ ህዝብ ጥቅምና ህልውና መጠበቅ እንቆማለን የሚሉ ድርጅቶች አሉ። እስካሁኑ ድረስ በድፍረት እናገረዋል። እስካሁኑ ጊዜ ድረስ የተናገሩት የአማራ ህዝብ ተገፍቷል፣ ተበድሏል፣ ተገድሏል የሚል ነገር ነው። በኢኮኖሚ፣ በፖለቲካ፣ በማህበራዊ ዘርፍ ተገፍቷል፣ ማርጂናይዝ ተደርጓል የሚል ነው። ይሄ ሀቁ ነው ሳለ ግን አይ ቲንክ ለምርጫ እሱን ይዘው አይደለም የሚቀርቡት። ህዝብ ውስጥ ሲገቡ ይሄንን ነገሮች ወደ ተሻለ ነገር ለመለወጥ የሚያስችላቸውን ፖሊሲዎችና ስትራቴጂዎች ነድፈው ነው። እነሱን መስማት ያስፈልገዋል፣ ህዝቡ ያስፈልገዋል። ይሄንን ደግሞ ሊያገኝ የሚችለው አንደኛው አማራጩ ለምሳሌ አስራት የአማራ ህዝብ ጥያቄዎች ማዕከል አድርጎ እንደተቋቋመ ተቋም እንደመሆኑ መጠን የተለያዩ ድርጅቶችን በዚህ ጉዳይ ማቅረብ ያስፈልገዋል። ያደርጋል ብዬ አስባለሁ። ያከራክራል። ፖሊሲ ምንድነው? የአማራ ህዝብ የደረሰበትን ያለውን የህልውና አደጋ በመልክ ለምትቀርፈው ስልትህ ምንድነው ነው መበደሉን ሁላችንም እናውቃለን የሚለውን እሱን ማድረግ ያስፈልገናል። ከዚህ በተጨማሪ ግን አስራት ቅድም አያሌው ያነሳው ነገር አለ። በእርግጥ አሁን ያለንበት ሁኔታ በሰፊው ተንቀሳቅሰን እንዳንሰራ ትንሽ የገደበን ነገር አለ። ምክንያቱም አስራት አንደኛ 1 ዓመት ገና አሁን በቅርብ የከበረ ተቋም ነው። ሁለተኛ ፋይናንሳልም ጠንካራ ተቋም አይደለም። ለሰው ኃይልም ጭምር እኮ ፋይናንሱ ነው ዋናው። ለሰው ኃይል አለመጠናከራችን ዋነኛው ማነቆ ፋይናንሱ ነው። በህዝብ ድጋፍ የሚንቀሳቀስ ሚዲያ ስለሆነና ያለው የፋይናንስ አቅም ዝቅተኛ ስለሆነ ነገሮችን በሳልጠ ሁኔታ መስራት አልቻልንም። በተለይ ምርጫውን ተከትሎ በርካታ የሆነ ራሱን የቻለ ከፍተኛ በጀት የሚጠይቅ ነገር ነው ምርጫና የምርጫ ቅስቀሳና እሱን ከቨሬጅ መስጠት ማለት ነው። ምናልባት ህዝቡ አሁን ከአሁን በፊት እንደተለመደው ከፍተኛ የሆነ ርብርብ ማድረግ ያስፈልገዋል። ከፍተኛ ገንዘብ ድጋፍ ስለሚያስፈልገው ድርጅቱ በተለያየ መንገድ አስራትን እየደገፈ የተሻለ ሀሳብ ያላቸውን ድርጅቶች ህዝቡ እንዲሰማ ሰው ደግሞ ሰምቶ አዳምጦ አመዛዝኖ መዝኖ ድምፁ እንዲሰጥ
ማድረግ ያስፈልጋል። ይሄ ነገር የሚጠቅመው የድህረ ምርጫው ሰላማዊ እንዲሆን ያደርጋል። ህዝቡ ጊዜ ካገኘ ካዳመጠ ካሰላሰለ የመወሰኛ ጊዜ ካገኘ በድህረ ምርጫ ውስጥ ማን ተሰለፍና ከኔ ጎን ሆነ ተበጣበጥ ቢለው አይከተለውም። ይሄንን ደግሞ አስራት ለምሳሌ አስራት መወጣት የሚችለው ሚና ነው። ምናልባት እንዳልኩት የፋይናንስ ችግሩን ህዝቡ ተረድቶ ሊያግዘው ይገባል የሚል ነው። ሌላ ግን አስራት ደግሞ መስራት የሌለበት ነገር አለ ብዬ የማምነው ነገር አለ። አሁን ያለው ኢትዮጵያ ውስጥ ያለው በአጠቃላይ የብሔር ትግል የጦዘበት ነው። ምናልባት የህወሓት አመራሮች ከአዲስ አበባ ወደ መቀሌ ሲሄዱ የቀረ የሚመስላቸው ሰዎች ሊኖሩ ቢችሉም ግን አሁን በከፍተኛ ሁኔታ ውጥረት አለ፣ በየቦታው ውጥረት አለ። ሚዲያዎች እዛ መጠንቀቅ ያስፈልጋቸው። አስራት ብቻ አይደለም። አስራትም ሊጠነቀቅበት የሚገባው ነገር ይህ የብሔር ውጥረት አገሪቱን ወደ እርስ በርስ ጦርነት ምርጫን ተከትሎ ወደ እርስ ጦርነት እንዳያስገባት ነው። ከዚህ በፊት ውስጥ የተለያየ ጊዜ ተከስቷል። እኛ ከሌላው ህዝብ የተለየን አይደለም። ሌላው ህዝብ የሄደበትን መንገድ ከተከተልን ሌላው ህዝብ የደረሰበትን ለምን ደርሰው ሌላ የተለየ ነገር የሚያደርገን ነገር አለ ብዬ አላስብም። ተመሳሳይ መንገድ ከሄድን አንድ ነገር ተመሳሳይ ኢንፑት ከሰጠኸው የምታገኘው አውትፑት ተመሳሳይ ነው የሚሆነው። ለምሳሌ በመካከለኛውና በምስራቅ አውሮፓ ውስጥ እኛ እንዳለንበት ጊዜ የብሔር ውጥረት የነበረበት ጊዜ ነበረ። እነሱም ልክ እንደኛ የተለያዩ ሞናርካዊ ስርዓቶች ከገለበጡ በኋላ ኮሙኒዝም በእነሱ ተስፋፍቶ ነበረ። በተወሰኑ ሰዎች ነበረ መንግስታት እሱን ገልብጠው ማነው እሱን ትተው ወደ ዲሞክራሲ ለመሸጋገር በሚያደርጉት ሂደት ውስጥ በተወሰኑ ሀገሮች ምርጫዎች 100% አሸንፈናል የሚሉ ሰዎች ነበሩ። የምርጫ ኮረዶ የሚዘቀዘቁ ነበሩ። የብሔር ውክልና አንስተው የሚታገሉ እንዲያውም ኤክስትሪሚስት የሚባሉ ኃይሎች ነበሩ፣ ጽንፈኛ የሚባሉ ኃይሎች ነበሩ። ጭራሽ ደግሞ የተወሰኑ ድርጅቶች ከለላ የሚሰጡ አይደንጋሉ ላይ የነበሩበት ሀገራት ነበሩ። መጨረሻቸው ግን እነዚህ ሀገራት ለምሳሌ በምስራቅ አውሮፓ ውስጥ ከ8 ወደ 9 ነው ብትንትን ያሉት። 8 የነበሩት 29 ሆነው ሊሆኑ ይችላል። በዚህ ውስጥ ማን ነው የሆሎካውስቱ ራሱ በጂዎች ላይ የተፈጸመው ሆሎካውስት ራሱ በማቀነባበር በኩል ሚዲያዎች ከፍተኛ አስተዋጽኦ አበርክተዋል። በእንደዛ አይነት የጥፋት መስመር ውስጥ አንገኝም። ሌሎች ሚዲያዎች እንዳይገኙ ነው እኔ እንትን ማድረገው። አደገኛና መስቀለኛ መንገድ ላይ እንገኛለን። በምናስተላልፋቸው ፕሮግራሞች፣ በምንሰራቸው ስራዎች ዋና ዓላማ ማድረግ ያለብን ድርጅቶች ፖሊሲዎቻቸውን፣ ስትራቴጂያቸውን ለህዝቡ ግልጽ በሆነ መንገድ አማራጭነታቸውን እንዲያሳዩ ነው። ህዝቡ መዝኖ እንዲመርጣቸው ነው ማድረግ አለብን። ይሄንን የመሰለ ሰላማዊ መንገድ መከተል ያስፈልጋል። ከዚህ ውጭ ግን ሰሞኑን እንደምናያቸው አንዱን በሌላ ላይ የሚያነሳሳ የጥላቻ ስብከት ውድድር ውስጥ ገብቶ ማያውቅ ማስራት ሊገባ አይችልም። የእኛን ሰዎች ለራሱ አማሮች ጭምር በዚህ ውስጥ የሚሉት ነገር አላቸው። ለምሳሌ አንዳንዶች እንደሚፈልጉ ያልሆነ ነገር ያያሉ። እንደ ሌሎች ጽንፈኛ ሚዲያዎች ሌሎችን በማገዝ ውስጥ ማንሳተፍ ማለት ነው። እንደዛ መሆን የለበትም። ለአገር አይጠቅምም። ለአገር ያልጠቀም ደግሞ ለአማራ አይጠቅምም። ለአማራ ያልጠቀመም ለአገሪቱ አይጠቅምም መልሶ። አማራው እንዳይጎዳ ስንል ሌሎችም መጎዳት የለባቸውም። አማራውን ደግሞ ለብቻው ተከላክለን አናስቀረውም። አማራው ይጋጫል ስንል ከሌላው ጋር ነው የሚጋጨው። ብቻውን ከግንብ ጋር አይጋጭም። ስለዚህ ይሄን ነገር በዚህ አይነት ስላለፍ ውስጥ ምርጫን ተከትሎ በሚመጣ ነገር ውስጥ እንግዲህ አሳታ ያደረገውም አናረገውም ብዬ ከማስበው ነገር ደግሞ ይሄንን ነው ማለት ነው። አሁን ትኩረት መሰጠበት ግን ምንድነው አንድችን ሀሳብ ማጠቃለል የምርጫ ዘገባ የምርጫ ሁኔታን መከታተል ከፍተኛ የሆነ መዋዕለ ንዋይ የሚጠይቅ ጉዳይ ነው። ይሄ እዚህ ውስጥ የአስራትም ከፍተኛው አመራሩ ይሄን ሊያስብበት ይገባል። በአዲስ መልክ የተለያዩ ዘዴዎችን በማድረግና ሞር ደግሞ ግልጽ በመሆን ትራንስፓረንት በመሆን ያሉት ነገሮችን ትራንስፓረንት ለህዝቡ ማሳየት ህዝቡ እንዲያግዘው ይፋዊ ጥሪ ማቅረብ ያስፈልገዋል። ህዝቡም ደግሞ ሊያግዘውና አሁን ካለበት ነገር ወደ ተሻለ የፋይናንስ አቅም ደርሶ እንዲህ አይነት ነገሮችን ሃንድል የሚያደርግበትና በአገሪቱ የፖለቲካ እንቅስቃሴዎች ተጨባጭ አሻራ የሚያደርስበት እድልና አጋጣሚ ሊወጣ ይገባል የሚል ደግሞ ሀሳብ አለኝ። በትር አመሰግናለሁ ባዬ። እዚህ ጋር አንድ ነገር ልጨምርልህ። ማለት ልንጫወት የሚገባው ሚና በጣም 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 ሰፊ ነው እና በዛ ደረጃ አቅም መገንባት እንዳልተቻለ ይታወቃል። የለንም ይህ አቅም። እንግዲህ እንደምታውቁት በተወሰኑት አካባቢዎች እንኳን አክቲቭሊ እንስራ ብንል ለምሳሌ አማራ ክልልና አዲስ አበባ
እዛ አካባቢ እንኳን እንስራ ብንል በእያንዳንዱ ምርጫ የሚካሄድበት አካባቢ እየተንቀሳቀሰ መረጃ የሚሰበስብ ህብረተሰቡን የሚያናግር ምርጫው እንዴት እየተካሄደ እንደሆነ የሚገመግም እና ለህብረተሰቡ መረጃ የሚያቀርብ ጋዜጠኛ ያስፈልጋል። በዛ ደረጃ የተደራጀ የመረጃ የመሰብሰብ መረጃውን የማደራጀት እና ለህብረተሰቡ የማድረስ ስራ ይጠይቃል። ይህንን እንግዲህ ለማድረግ የሰው ኃይል ይጠይቃል። ከዛም ውጪ በምርጫ ቅስቀሳ ወቅትም የተለያዩ አካላትን እዚህም እዛም ሂዶ ማናገር የሚያደርጉትን የምርጫ ቅስቀሳ መከታተል በየቦታው እየዞሩ ህብረተሰቡን ያናገራሉ። ያን የማድረግ ኃላፊነት አስራት ላይ ነው የወደቀ። አሁን እንኳን እንግዲህ በቅርቡ አብኖች ወደ ሰሜን አሜሪካ ይመጣሉ። የተለያዩ ግዛቶች እየሄዱ እዚያ አካባቢ የሚኖረውን አማራ እንዲሁም ትውልደ ኢትዮጵያንን ያናግራሉ። እኛ እንደ ሚዲያ ተቋም እየተንቀሳቀስን አብረናቸው በቦታው እየተገኘን ያለውን ነገር እንድንከታተል ጋብዘውናል፣ ጠርተውናል። እኛ እንደ ሚዲያ ተቋም ብንሄድና የህብረተሰቡን ጥያቄ እነሱም ይዘን ልመጠነዋል የሚሉትን ፕሮግራምና ፖሊሲ ሰምተን ህብረተሰቡ የሚያውቅበትን መንገድ ብናመቻች ደስታችን ነው። ግን አሁንም የአቅም ጉዳይ ነው አሁንም የገጠመን። በዛ ደረጃ እየተዟዟረ ሊሰራ የሚችል ጠንካራ ቲም የለንም እና ህብረተሰባችን በጣም ወሳኝ በሚባል የታሪክ ወቅት ላይ ነው ያለን። ከፊታችን ምርጫ አለ። በርካታ ጥያቄዎች አሉን፣ እንዲመለሱልን እንፈልጋለን። ህብረተሰቡ ከትናንት የተሻለ ፖለቲካሊ አክቲቭ ሆኖ በዚህ ምርጫ ኢንጌጅ ያደርጋል ብዬ እኔ አስባለሁ። በግሌ በዚህ ሰዓት አስራት ሊጫወት የሚችለው ሚና ትልቅ መሆኑን በመገንዘብ ሁሉም ሰው በቻለው አቅም በማንኛውም አይነት መንገድ ይሄን የሚዲያ ተቋም ጊዜ ሳይሰጥ ማገዝ አለበት ብዬ አስባለሁ። መልካም። አይ አንተው አጠቃለዋል ባይም ያላችሁትን ሙሉ በሙሉ ነው በደግፈው። እንግዲህ አሁን በኢትዮጵያ ውስጥ በመጪው ምርጫ ሰላማዊና ዲሞክራሲያዊ ሆኖ ይቀጥል ከተባለ ሚናቸው ሊጫወቱ የሚገባ ሚዲያዎች በዋናነት ከ1 እስከ 3 እስከ 4 ጥቀስ ብትባል አስራት እዛ ውስጥ ነው የሚጠቀሰው ቅድም እንዳስቀመጥኩት። ይሄ ሚዲያ ግን በዚህ የምርጫ ቅስቀሳ ውስጥና ድህረ ምርጫ ላይ ሚናውን እንዲወጣ ለማድረግ የሚያስፈልጉት የራሱ ግብአቶች አሉ። አቅምና ፍላጎት ሊኖር ይችላል። ግን አቅምህንና ፍላጎትን ማስቀጠል የሚያስችል ስርዓት ደግሞ ዘርግተህ መደገፍ ደግሞ የሌላው ነው የሚሆነውና አሁን አስራት ያለበት ቁመና ከመጪው በጣም በርካታ ሪሶርስ በርካታ የሰው ኃይል ፍላጎትም ጭምር ከሚፈልገው ምርጫ ጋር ስታወዳድረው በጣም ሰፊ ልዩነት ያለበት ነው። በጣም ሰፊ የሀገር ቤቱን ብትወስደው ወደ 4 አካባቢ ይመስለኛል ጣቢያዎች አሉ፣ ብራንቾች አሉ። አንድ መኪና ነው ያለን። የውጩን በአጠቃላይ በውጩ ነዋሪውን ስታየው አንድ ስቱዲዮ ነው ያለን። እዚህ በጠቅላላ ብትወስደው ደግሞ በሰው ኃይልም በርካታ ብትለው አይደለም። እንግዲህ የኛን ኤዲሲዎችንም ብታያቸው በጎ ፈቃደኞችንም ጨምረህ እንኳን ብትቆጥራቸው ስንት ነው? ምናልባት ህብረተሰቡ ላያውቀው ይችላል፣ ቁጥሩ መግለጽ ላያስፈልግ ይችላል እንጂ እኛ እንደ ዲሲ እንኳን 5 ሰራተኞች ነው ያለን። እንግዲህ 3 ጋዜጠኞች ማለት ነው። ማንም ማለት ነው ይሄን የሚያውቅ አይመስለኝም። ይሄን የመሰለ ትልቅ ስቱዲዮ ይዘን የምንሰራው የዚህ ሁሉ ጥቅል ውጤቱን ስትወስደው የአቅም ውስንነት ነው እዚህ ላይ የሚጠለህ። ስለዚህ አስራት የአማራ ህዝብ ድምጽ ሆኖ እንዲቀጥል እና በተለይም በመጪው ምርጫ ዋና ተዋናይ ሆኖ እንዲቀጥል ካስፈለገ እንደ ብቸኛ ሚዲያ የሚታይ ስለሆነ የአስራት ተመልካች ሁሉ ወይም ደግሞ አስራት ይሄን ሚናው እንዲወጣ የሚፈልግ ሁሉ ቀርቦ ሚዲያውን መጠቀም የመጀመሪያው ሚዲያውን መደገፍ አለበት ብዬ አምናለሁ። ተቋማትን ማጠንከር በተለይ አስራት ሚዲያን ማጠንከር ለምርጫ የምታቀርበው አይደለም። አሁን በተለይ በጣም በርካታ ኃይሎች የአማራን ህዝብ ህልውና ሊወስኑ የሚችሉ ተግባራት ከፊት ለፊታችን እየመጡ ነው። እነዛ ተግባራት በአማራ ህዝብ ፍላጎት ልክ እንዲሆኑ መጫወት የምትችለው የመጀመሪያው ሚዲያ ሲኖር ብቻ ነው። የፈለገ 40-30 ፖለቲካ ፓርቲ ሊኖር ይችላል። እነዛ ፖለቲካ ፓርቲዎች ህዝባቸው መድረስ የሚችሉት በእግራቸው ተጉዘው አይደለም፣ በሚዲያ አማራጭ ሀሳባቸውን አቅርበው ነው። ማሸነፍ የሚችሉት ከሌሎች ፖለቲካ ፓርቲዎች ጋር የተሻለ ቁመና መኖራቸውን ለህዝቡ በማሳየት ነው። ያ ማድረግ የሚችሉት ሚዲያዎች በመጠቀም ነውና በዚህ አጋጣሚ የአስራት ተመልካችም ሚዲያውን መደገፍና ማጠንከር በዛው መጠቀም እንዳለበትና የሚዲያውን ወቅታዊ ሁኔታም እየገመገመ አብሮ መስራት እንዳለበት ለመጠቆም እወዳለሁ። ያንን እያደረግነ በእርግጠኝነት ግን በመጪው ምርጫ የተሻለ ሚና ተጫውተን ቢያንስ ምርጫው ሰላማዊ እንዲሆን
በሀገራችን ውስጥ ሊኖር የሚችለውን ቀውስ የመቀነስ የአማራ ህዝብ መብት ደግሞ ተከብሮ ወይም የአማራን ህዝብ መብት የሚያከብር ኃይል ወደፊት እንዲመጣ ማድረግ የምንችልበት እድል ይኖራል ብዬ ተስፋ አደርጋለሁ። እጅግ አመሰግናለሁ አያሌው። እዚህ ጋር አንድ ነገር ጠቆም አድርጌ ልለፍ ማለት የሌሎች ሚዲያዎችም ነው ጥሩ ተሞክሮ ከሆነ ምክንያቱም የኤዲቶሪያል ፖሊሲና የጋዜጠኝነት ስነ ምግባር ደንቦች የሌሏቸው የሚመስሉ የሚዲያ ተቋማት እያየን ነው። የሚያሳዝነው እነዚህ የሚዲያ ተቋማት ያሉበት ሀገር ቅድም እንዳላችሁት የብሔር ፍጥጫው ጫፍ በደረሰበት አስፈሪ በሆነበት ሁኔታ ውስጥ ናቸውና ሊያስቡበት ይገባል ስለማስብ ነው የምለው። እኛ እንግዲህ እንደ ሚዲያ ተቋም ይሄን ምርጫ በጥንቃቄ መዘገብ እንፈልጋለን። በህዝባችን ላይ ኔጌቲቭ የሆነ አላስፈላጊ ውጤት እንዲኖረው አንፈልግም። ህዝባችን ግጭት ውስጥ እንዲገባ በታሪካችን መጥፎ የሆነ ጠባሳ ጥሎ የሚያልፍ የፖለቲካ ውጥንቅጥ አገሪቱ ውስጥ እንዲፈጠር አንፈልግም። ይሄንንም ከግምት ውስጥ በማስገባት ምርጫውን ገለልተኛ ሆነን የህዝባችንን ጥቅምና ፍላጎት ባማከለ መንገድ ለመከታተል ለመዘገብ መረጃ ለማድረስ ምርጫውን በተመለከተ አንድ ሰነድ ለማዘጋጀት እየተወያየን ነው። በዛ ሰነዳችን እንዴት ነው የፖለቲካ ፓርቲዎችን በምርጫ ቅስቀሳ ወቅት እናስተናግዳቸው፣ በምርጫ ወቅት እንዴት አድርገን ነው ምርጫውን የምንዘግበው፣ በአጠቃላይ ከምርጫው በኋላ ያለውን ሁኔታ እንዴት አድርገን ነው ህብረተሰባችን እንዲገነዘበው እንዲረዳው የምናደርግ፣ የኛ ሚና በምርጫው ውስጥ ምንድነው መሆን ያለበት የሚለውን በጥቅሉ ማለት ነው እንደ ተቋም ሁላችንም የምንከተለው አንድ የውስጥ መመሪያ ለማዘጋጀት እየተንቀሳቀስን ነውና በዛ መንገድ ራሳችንን አዘጋጅተን ሊመጣ የሚችለውን ነገር አስቀድመን በመገመት ቅድመ ዝግጅት አድርገን የምንገባበት ይሆናል ለማለት ነው። ሁለታችሁንም እጅግ በጣም ነው የማመሰግነው። ተመልካቾቻችን እንግዲህ ውይይታችን ይህን ይመስል ነበር። በሌላ ጉዳይ ላይ እስክንገናኝ ድረስ ቸር ሰንብቱ።